ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ ጤናማ የሆነ ለቁርስ እንደ አማራጭ መጠቀም የምንችለው ቀለል ያለ የቁርስ አሰራር ነው። እንደዚህ ቆንጆ አድርገን አጣፍጠን እንሰራዋለን ማለት ነው። አብራችሁን ቆዩ። ይህንንና ሌሎች ቪዲዮዎችን ለማግኘት ደግሞ አዲስ ሆናችሁ ይህንን ቪዲዮ የምትመለከቱ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቷን በማብራት ኦል የሚለውን ተጭላችሁ ሁልጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። አሁን ወደ አሰራሩ እንሄዳለን። አብራችሁን ቆዩ። ላይክ ማድረግ አትርሱ። ይኸው እንደዚህ የቀቀልኩት 2 እንቁላል የሚሆን እንዲሁም ደግሞ እንደዚህ እንደምታዩት በፍሬ 4 ፍሬ የሚሆን ድንች ደግሞ አዘጋጅቻለሁ። እንቁላሉንም እንዲሁም ደግሞ ድንቹንም ቀቅዬን የተመለስኩት እንደምታዩት በዚህ መልኩ እልጠዋለሁ ማለት ነው። እጅግ በጣም ቀለል ያለ የሆነ አሰራር ነው። ለፍጥነት ይሆናል። እንዲሁም ደግሞ አንዳንዴ ምን ልስራ ብላችሁ ስትጨነቁ ይችን እንደዚህ እንደ አማራጭ ደግሞ መጠቀም የምንችለው የሰላጣ አሰራር ነው። እጅግ በጣም ነው የሚጣፍጠው። ቀለል ያለ አሰራር ነው። ይኸው እንደዚህ እየላጥኩት ነው ያለሁት። በዚህ አጋጣሚ ታዲያ ላይክ ሳታደርጉ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ ለኔም ቪዲዮ ለሌሎች እንዲደርሱ ያደርግልኝና ላይክ ማድረግ አትርሱ። ይሄው እንደምታዩት በሚገባ እየላጥኩት ነው ያለሁት። ቀለል ያለ አሰራር ነው። ሁላችሁም በየቤታችሁ ልትሞክሩት የምትችሉት ነው። የምታውቁት እንደዚህ፣ የማታውቁት ደግሞ እንደዚህ በዚህ መልኩ አይታችሁ ብትሞክሩት እጅግ በጣም ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሄው እንደዚህ ልጬ ጨርሻለሁ። አሁን እንደዚህ እከትፈዋለሁ ማለት ነው። በተመሳሳይ ሳይዝ እንደዚህ እንደምታዩት ቆንጆ አድርጌ እከትፈዋለሁ። ይሄው እንደምታዩት በቀላሉ መንገድ እንደዚህ እየከተፍኩት ነው ያለሁት። አንዳንድ ጊዜ እንደነገርኳችሁ ምን ልስራ ምን ላዘጋጅ ብላችሁ ስትጨናነቁ በዚህ መልኩ ደግሞ ይሄንን ቀለል ያለ ምንም አይነት ረጅም ጊዜ የማይወስድ ስራ ነውና በዚህ መልኩ ብትሰሩት መልካም ነው። እንደዚህ ድንቹን ከትፌ ጨርሻለሁ። አሁን በመቀጠል ያዘጋጀሁት ሳህን ላይ እናደርገውና እንደዚህ እንደምታዩት ያዘጋጀሁት ሳህን ላይ አደርገዋለሁ ማለት ነው። ይሄው እኔ እዚህ ጋር አነስ ያለን ያዘጋጀሁትኝ። ያው ሁልጊዜ ታዲያ እንደምላችሁ እንደ ቤተሰቦቻችሁ እንደ መጠናችሁ ብታደርጉት መልካም ነው። ያው እኔ ይሄንን ለሁለት ሰው የሚበቃ ያህል ነው የተጠቀምኩት። እጅግ በጣም ጣፍጦን ወደነውን የተመገብነውና ቀለል ያለ አሰራር ነው። እንደነገርኳችሁ 2 የተቀቀለ እንቁላል ነበር። እንቁላሉ እንደዚህ ልጬ ተመልሻለሁ። አነስ ያለ ትንሽዬ ቃሪያ እንዲሁም ደግሞ በጣም አነስ ያለች የቀይ ሽንኩርት እንደዚህ ልጫለሁ። እንደዚህ ቃሪያውን ደቀቅ አድርጌ ከትፈዋለሁ። እናንተ እዚህ ጋር ቃሪያውን ማውጣት ትችላላችሁ። ያው እኔ ምንም አይነት ሌላ የምጠቀመው ግብአት የለም፣ በእነዚህ ብቻ ነው የምጠቀመው። እናንተ ከፈለጋችሁ ግን ቲማቲም ማድረግ ትችላላችሁ፣ ወይም ሌሎችን አቮካዶም አድርጋችሁ መመገብ ትችላላችሁ። ግን እኔ በዚህ መልኩ ሰርቼ ስላልሞከርኩትኝ በዚህ መልኩ ደግሞ ሰርቼ ላካፍላችሁ ብዬ ነው ይዤላችሁ የመጣሁት። እንደዚህ ሌሎች ሰላጣዎችን ደግሞ የሰራኋቸው አሉ። እነሱን ገብታችሁ ማየት ትችላላችሁ። ፕሌሊስት ላይም አለላችሁ። እንደዚህ ብዙ አይነት የሰላጣ አሰራር አለ። እሱ ላይም ገብታችሁ መመልከት ትችላላችሁ። ይሄው እንደዚህ ሽንኩርቱን በደንብ ከከተፍኩኝ በኋላ ስንጥቅጥቅ አድርገዋለሁ። ያው ውስጡ ለሰላጣ እንዲሆን አድርጌ ሰንጠቅ አድርጌዋለሁ ከከተፍኩት በኋላ። አሁን በመቀጠል ሳህኑ ላይ አደርገዋለሁ ማለት ነው። ይሄው እንደዚህ ሳህኑ ላይ የከተፍኩትን ሽንኩርትና ቃሪያ አደርግበታለሁ። ታዲያ እንደነገርኳችሁ እናንተ እዚህ ጋር የምትጨምሩት ሌላ ግብአቶች ካሉ ጨምራችሁ ማዘጋጀት ትችላላችሁ። ይሄ እንደዚህ በእጄ እንደዚህ ቆንጆ አድርጌ አደርገዋለሁ። ቀለል ያለ አሰራር ነው። ያው ለፍጥነት ይረዳል። ይሄንን አንዳንዴ ለቁርስ ከሆነ ማታ ቀቅላችሁ አሳድራችሁ ጠዋት ላይ መስራት ይቻላል። ወይም ደግሞ ወዲያውኑ ቀቅላችሁ ወዲያውኑም ደግሞ መጠቀም ትችላላችሁ። ጤናማ የሆነ አሰራር ነው። እንደዚህ አሁን ደግሞ በመቀጠል የቀቀልኩት 2 እንቁላል ነበረ። እሱን ደግሞ እንከትፈዋለን። ያው በፈለጋችሁት ሳይዝ መክተፍ ትችላላችሁ። እኔ እንደዚህ በሚቀለኝ መንገድ አድርጌ ነው እየከተፍኩ ያለሁት። እጅግ በጣም
ቀለል ያለ መንገድ ነው። እንደዚህ ካልፈለጋችሁ ደግሞ በደንብ አድቅቃችሁ ከትፋችሁ ደግሞ ማድረግ ትችላላችሁ። ያው እንደዚህ ስናየውም ደስ እንዲለን እና እንዲሁም ደግሞ ለመብላት ፍላጎት ይጨምራል ብዬ በማስበው ሳይዝ ነው እንደዚህ እየከተፍኩኝ ያለሁት። ያው ሁል ጊዜ እንደምላችሁ ታዲያ አይን ይበላል እና አይናችን ያየውን ነው የወደደውን ነው ልንመገበውና ልንበላው የምንችለው ብዬ አስባለሁ። እና ለዛ ነው እንደዚህ የማደርገው። አሁን እንደዚህ ከትፌ ጨርሻለሁ። አሁን በመቀጠል ያዘጋጀሁት ሳህን ላይ ደግሞ አደርገዋለሁ ማለት ነው። ይኸው እንደዚህ ሳህኑ ላይ ቀስ እያልኩኝ እደረድረዋለሁ። እጅግ በጣም ቀለል ያለ ጤናማ ልንመገበው የምንችለው በሌሎች እንደነገርኳችሁ ሌሎችን አቮካዶ እንደ ሳይድ አድርጋችሁ እንዲሁም ቲማቲም አድርጋችሁ መመገብ ትችላላችሁ። እጅግ በጣም ነው የሚጣፍጠው። እኔ በዚህ አጋጣሚ በአቮካዶ ሞክሬዋለሁ። እጅግ በጣም ነው የሚጣፍጠው። ቀለል ያለ አሰራር ነው። በሱ መልኩ ብትሰሩትም ትችላላችሁ። ይህንን ብትሞክሩት ደግሞ እጅግ በጣም ተወዱታላችሁ ብዬ ተስፋ አደርጋለሁ። ይኸው እንደምታዩት ቆንጆ አድርጌ ሳህን ላይ እንደዚህ አድርጌዋለሁ ማለት ነው። ይኸው አሪፍ የሆነ የሰላጣ አሰራር ነው። እንደዚህ ካደረኩኝ በኋላ እንቀመመዋለን ማለት ነው። እዚህ ጋር ቀደም ብዬ ያዘጋጀሁት ሚጥሚጣ አለ። እሱን የምፈልገውን ያህል መጠን አደርግበታለሁ። ሚጥሚጣውን ሁል ጊዜ እንደምላችሁ ታዲያ እንደ ፍላጎታችሁ እንደ መጠናችሁ ብታደርጉት መልካም ነው። ሚጥሚጣ ካደረኩኝ በኋላ ደግሞ የተወሰነ ጨው አድርጌበታለሁ። ጨውንም እንደዚሁ እንደምታዩት ያው አድርጌበታለሁ። ብዙ አይታይም ይመስለኛል። ጨው እንደዚህ ካደረኩኝ በኋላ በመቀጠል ደግሞ ዘይት ነው የማደርግበት። ዘይቱንም እንደዚሁ በምፈልገው በመጠኔ አደርጋለሁ ማለት ነው። እንደዚህ ከጨመርኩኝ በኋላ ያው ለመብላት እንዲያመቸን አድርጌ ደግሞ እኔ በዚህ አጋጣሚ በዳቦን የተጠቀምኩትኝ። ያው ዳቦን ሳህን ላይ እንደዚህ እቆራርጠውና በዳቦ ነው ቴስት ያደረኩት። እናንተ ደግሞ በቂጣ መሞከር ትችላላችሁ። እጅግ በጣም ነው የሚጣፍጠው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይኸው እንደምታዩት በደንብ ቆንጆ ሆኖ አምሯልና ለአይን ራሱ እጅግ በጣም ነው የሚያጓጓው። በዚህ መልኩ ዳቦውን እቆራርጥና ደግሞ ከጎኑ አድርጌ እናጣጥመዋለን ማለት ነው። ይህንና ሌሎች ቪዲዮዎችን ደግሞ ካላያችሁ አዲስ የሆናችሁ ቤተሰቦች ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ የደውል ምልክቷን በማብራት ሁል ጊዜ ቪዲዮ ስለቅ ኖቲፊኬሽን ይገባላችኋል ማለት ነው። ይኸው እንደዚህ እንደምታዩት በሚገባ ቆንጆ አድርጌ ጨርሻለሁ ማለት ነው። በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። እንደነገርኳችሁ እኔ በዳቦ ነው የተመገብኩት። እናንተ በቂጣ ወይም ደግሞ በእንጀራ መሆን ይችላል። እጅግ በጣም ነው የሚጣፍጠው። ቀለል ያለ አሰራር ነው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። ይኸው እንደዚህ የጨመርኳቸውን ግብአት ደግሞ በደንብ በሚገባ አቀላቅለውና በቃ አጣጥሞ መመገብ ነው እና በዚህ አጋጣሚ ሳልነግራችሁ ማላልፈው ሁል ጊዜ መጠን ትሉኛላችሁና መጠናችሁ እንደናንተ እንደ ፍላጎታችሁ እንደ ቤተሰቦቻችሁ ብዛት ብታደርጉት መልካም ነው። ያው እኔ ያደረኩትን ሳይሆን ለእናንተ ደግሞ ለመጠን ይበቃናል የምትሉትን ብታደርጉ መልካም ነው። እዚህ ጋር ጨውን ቴስት አድርጌዋለሁ። እጅግ በጣም አሪፍ ነው። አሁን ቴስት እናደርገዋለን ማለት ነው። እጅግ በጣም ነው የሚጣፍጠው። እንደምትወዱት እንደምትሞክሩት ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው ቻው። ወዳችኋለሁ።